እግዚአብሔርን በጣም አመሰግናለሁ። ጌታ ስሙ ይባረክ። የጌታን እራት አብረን ወስደን ጸልየን ከፕሮግራም በኋላ መባና አስራት እንሰጣለን ወይም ደግሞ ልዩ ስጦታ እንሰጣለን። ባለፈው እንደተነጋገርነው ማለት ነው እና ጌታ ይመስገን። መጽሐፍ ቅዱስ የያዝን አንደኛ ቆሮንቶስ ምዕራፍ 11ን እናውጣ። ቁጥር 23 ጀምሮ ያለውን አነባለሁ። እንደዚህ ይላል። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠበት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንዲሁም ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁበት ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልና ይላል እና በዚህ ቦታ ጳውሎስ ሲናገር ይህንን ሥርዓት የተቀበልኩት ከጌታ ነው ይላል እና ጌታ አሳልፎ እንደሰጠው ሐዋርያት በዚያን ጊዜ እንደሚያደርጉት እና በህብረታቸው መካከል ሁል ጊዜ በአብዛኛው ጊዜ ተሰብስበው ይህን ጌታን እራት አብረው ይወስዳሉ። መታሰቢያነቱ ደግሞ የጌታ ሞትና ትንሣኤ እንደገና ደግሞ ጌታ ኢየሱስ ክርስቶስ በመስቀል ላይ ስላፈሰሰው ደሙ በተመለከተ ያ ነው ስርዓት የሚጠብቁት። ያ ምሳሌ ይሆንላቸው። ጌታም ይህን አድርጉት ብሎ በፋሲካ ጊዜ ስለነገራቸው አርፎም ተሰብስበው ያንን ጌታ ኢየሱስ ክርስቶስን ካችሁ ብሉ፣ ይሄ ሥጋዬ ነው፣ ይሄ ደሜ ነው ብሎ ጠጡ ብሎ እንደሰጣቸውና ያንን ስርዓት እንዲጠብቁ እንዲቀጥሉት ትእዛዝ ስለወጣላቸው ሲሰበሰቡ ስፔሲፊክ ቀን የለም። በሳምንት ሊሆን ይችላል፣ በወር ሊሆን ይችላል። ነገር ግን ይሄ ቅዱስ የሆነ እግዚአብሔርን ፍርሃት የሚያዩበት፣ ኪዳናቸውን የሚያድሱበት፣ ኮሚትመንታቸውን ቃል ኪዳናቸውን የሚያውጁን የሚናገሩትን ሞቱን ትንሣኤውን የሚያውጁበትን ትልቁ ኮቨነንት ሪኒው የሚያደርጉበት አንዱ ስፍራ የጌታን እራት ሲወስዱ ነው። ስለዚህ የጌታን እራት በሚወስዱበት ጊዜ እንደ ኖርማል እንዳያደርጉ ደግሞ ያስጠነቅቃቸዋል። ኖርማል ስርዓት አይሆንባቸው። በዚህ ስርዓት ውስጥ መንፈስ ቅዱስ አለ። በዚህ ስርዓት ውስጥ የእግዚአብሔር ነገር አለ። በዚህ ስርዓት ውስጥ መታደስ አለ፣ መፈወስ አለ፣ መነካት አለ፣ መቀደስ አለ። ይህ ስርዓት ኖርማል ስርዓት አይደለም። ኖርማል ምግብና መጠጥ አይደለም። ነገር ግን ይሄ ከእግዚአብሔር ጋር ልዩ የሆነ ነጮች ሆሊ ግራውንድ ይላሉ። ስፔሲፊክ የሆነ ነገር ከጌታ ጋር ቃል ኪዳን በሚደረግበት ቦታ የሚያደርጉትን ስፍራ ሆሊ ግራውንድ ይላሉ። ይሄን ስናደርግ እንደዛ መሆን አለብን እና ግን ሳይገባ መውሰድ የለብንም። የጌታን ሞትና ትንሣኤ ጌታ ኢየሱስ ክርስቶስ የከፈለውን ያፈሰሰውን ደም ለምን እንደምንወስድ ሳይገባን መውሰድ የለብንም ብሎ ጳውሎስ ይህንን ያሳስባል ደጋግሞ እና ስለዚህ ይህንን ጽዋ የምንጠጣበት ይህንን ደግሞ እንጀራ የምንበላበት ፐርፐዝ አለው። ፐርፐዙ ምንድን ነው? ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ፣ ታውጃላችሁ፣ አዋጅ ታውጃላችሁ። አንድ ጌታ ለእኔ ሞቶልኛል፣ ወጥታችሁ ደግሞ ጌታ ለአንተ ሞቶልሃል፣ ጌታ ለአንቺ ሞቶልሃል። ይሄ የቃል ኪዳን አዋጅ ነው የማይቋረጥ
በዚያን ጊዜ ይህንን ማወጅ ዋጋ የሚያስከፍል ነገር ነው። ህይወት የሚያስከፍል ነገር ነው። ነገር ግን አታቁሙት አለ። ይህን በክርስቶስ ኢየሱስ ደም መዋጀት ያገኛችሁ ቃል ኪዳን ስለሆነ እናንተም ከእግዚአብሔር ጋር የገባችሁት ቃል ኪዳን ስለሆነ ይህንን አታቁሙት። በህይወታችሁ ይህንን አፕላይ አድርጉት። ስለዚህ ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ። ራሱን ይፈትን፣ ቼክ አድርግ። ይህንን በመወስድበት ጊዜ በህይወቴ ውስጥ ምን አለ? ኃጢአት አለ? እግዚአብሔር ያሳዘንኩት ነገር አለ? እግዚአብሔርን እየበደልኩ የሚሄድበት ነገር አለ? ሰው ራሱን ይፈትን። ይህ መፈተኛ ነው። አንዱ የምንፈተንበት ኤግዛማይን የሚያደርገን መንፈስ ቅዱስ። this is the covenant ከጌታ ጋር ያለን ቃል ኪዳናችን የምናድስበት ነው። እግዚአብሔር የተመሰገነ ይሁን። ጌታ በዚህ አለ። ብድግ ብለን እንቆምና ወደዚህ እየመጣን ፈጥነን እንወስዳለን። አንድ ላይ ደግሞ እንቀበላለን። ከፊት ያለን ወደዚህ እየመጣን ቶሎ ቶሎ እየወሰድን በስፍራችን እንቀመጣለን።
ሃሌሉያ ጌታ ይባረክ። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁ። ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው፣ ይህን በበላችሁ ጊዜ ለመታሰቢያ ያድርጉት። የጌታ ስጋ ብለን እንወስዳለን። ሃሌሉያ። በቀራንዮ መስቀል ላይ የተቆረሰው የተወጋው የክርስቶስ ኢየሱስ ስጋ ጌታ ሆይ ፈውሰን፣ ፈውስ ይለፍ በዚህ ውስጥ። እንወድሃለን፣ እንፈራሃለን፣ እናከብርሃለን። እንዲሁም ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህን ለመታሰቢያ አድርጉት። ለክርስቶስ ኢየሱስ መታሰቢያ የክርስቶስ ኢየሱስ ደም እንወስዳለን። ቃል ሲናገር የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያጠናል። መለኮታዊ ደም ስለሆነ ከ2000 years በፊት የፈሰሰው ደም መለኮት ስላለው ኃይል ስላለው በመንፈስ ሆኖ ዛሬም ይቀድሰናል፣ ያጥበናል፣ ያነጻናል። አባት ሆይ በደምህ ጠበን፣ በመንፈስ አንጻን፣ ለክብር አድርገን። በፊት ስንቆም ጌታ ሆይ ምንም ነገር እንዳይታይ እግዚአብሔር ሆይ እንደ በጾም እርጨኝ እንደ በረዶ እነጻለሁ አለ ዳዊት። እርጨን፣ እጠበን አባትና አምላኮ ፈውሰን። ደግሞ በስጋ በነፍስ በመንፈስ ሁሉ ፈውሰን። ሁሉ ለአንተ ክብር ይሁን በኢየሱስ ክርስቶስ ስም አሜን። ተባረኩ። እግዚአብሔር አምላካችን የተመሰገነ ይሁን። ወንድማችን ወቼ ወደ ሀገር ቤት ይሄዳል እና ወደ አፍሪካ ይሄዳል እና በቤተ ክርስቲያናችን እንዲህ ረጅም መንገድ ስንሄድ እንጸልያለን። ወንድማችን ወደፊት ጠራውና እጆቻችንን ዘርግተን በሚሄድበት ቦታ ሁሉ ጌታ እንዲረዳው። ባለፈውም ሄዶ በብዙ አገልግሎ ነው የተለያየ ስፍራ የመጣው። ኢትዮጵያ ውስጥ አሁንም በሚያገለግለው አገልግሎት በሚያገኘው እድል ሁሉ እግዚአብሔር ከሱ ጋር እንዲሆን እጆቻችሁን ዘርጉ። አባትና አምላከው ወንድማችንን እንባርከዋለን። ምሕረትህ በእርሱ ላይ ይሁን፣ ጣትህ በእርሱ ላይ ይሁን፣ ፈውስ በእሱ ላይ ይሁን። አባትና አምላከው በሚሄድበት ቦታ ስፍራ ሁሉ አንተ ከእርሱ ጋር ውጣ፣ ተከተለው፣ ከፊቱ ቅደም። ክፉ ከፊቱ የተመታ ይሁን፣ የጠላት ስራ ሁሉ ከፊቱ የተወገደ ይሁን። በሚሄድበት ቦታ ሁሉ ድልን ያገኝ ዘንድ እግዚአብሔር እርዳው። በሚያስበው ነገር ቢኖር ሊያደርገው በሚፈልገው ነገር እንደ ፍቃድ በሆነው ነገር ሁሉ እግዚአብሔር በኢየሱስ ስም አንተ ከሱ ጋር ሁን። አባትና አምላክ ሆይ ሾክና አሜኬላ ሁሉ ከፊቱ ይወገድ። በኢየሱስ ክርስቶስ ስም ከሱ ጋር ሁን። እንደ ቤተ ክርስቲያን ባረክ ነው በኢየሱስ ክርስቶስ ስም አሜን። ጌታ ይባርክ። ጌታ ይመስገን። ባለፈው አገር ቤት ሲሄድ መልእክት እኔም ልኬው ነበር። ኬንያ ሄዶ እኔን ወደ ጌታ እንድመጣ ያደረገኝ ፓስተር ጌታን እንድቀበል
ለመሰከረልኝ በሱ አገልግሎት ነው የዳንኩት። ያ ፓስተር ደግሞ እንደገና አጥምቆኝ ስጠመቅም እሱ ነው ያጠመቀኝ ድነትንም ያስተማረኝ እና ፓስተር ውብሸት መንገሻ ይባላል እና ከሱ ጋር አብሮ አሳልፎ መልእክትም ልኮልኛል እና ፎቶም ልኮልኛል አብረውና በጣም ነው ደስ ያለኝ። ከዛም በኋላ መልእክት አስተላልፍ ያለው መገናኘት ጀምረናል እና እዛ ነው ዳግም የተወለድኩት። የክርስትናን ህይወት ኤክስፒሪየንስ ያደረግኩት እዛ ነው እና ትልቅ ስፍራ ነው ለኔ ማለት ነው። እና ነው አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ በዚያም ለልቧ እናገራታለሁ እና ያ የምድረ በዳ ስፍራ ጌታ ራሱ ወደ ራሱ አምጥቶ ያገኘን የዳንኩበት ስፍራ ነውና ብዙ ታሪክ አለኝ። ጌታ የተመሰገነ ይሁን። ዛሬ የምንናገረው ርዕስ the power of the seed በሚል ነው እና አንደኛ ቆሮንቶስ እያስተማርኩ ነው። በሚቀጥለው ጊዜ ጨርሰዋለሁ። ግን ዛሬ the power of the seed የዘር ኃይል በሚል ሐሳብ ውስጥ ነው ወይም በዘር ውስጥ ያለ ኃይል የሚለውን ሐሳብ ነው ምንነጋገረው እና ለመጀመሪያ ያህል ዘፍጥረት ምዕራፍ 8 ቁጥር 22 ያለውን ሐሳብ እናገራለሁ። ዘፍጥረት 8:22 ላይ እንዲህ የሚል ቃል አለ። በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አይቋረጡም ይላል። በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አይቋረጡም ይላል። አይቋረጡም፣ መዝራትና ማጨድ አይቋረጡም። እና መዝራት የሚዘራው ምንድነው? ዘር ነው። እና ዘር ይዘራል፣ ዘር ያድጋል፣ ፍሬ ያፈራል፣ ጊዜው ሲደርስ ደግሞ ይታጨዳል። ስለዚህ ይሄ ህግ ተፈጥሮ ህግ ነው። በኖህ ዘመን ነው እግዚአብሔር በውሃ ጥፋት ምድሪቷን ካጠፋ በኋላ ኖህ መስዋዕትን ካቀረበ በኋላ ወጥቶ ከመርከቢቷ ወጥቶ በዚያን ሰዓት መስዋዕቱን እግዚአብሔር አሸተተው። ስለዚህ እንደገና ነው በመጀመሪያ በዘፍጥረት የነበረውን ህግ ሙሉ በሙሉ ምድር እንዳትጠፋ እንደገና በቃሉ ያው እንዲሆን በቃሉ ስራውን እንዲጀምር ይህንን ትእዛዝ ሲሰጥ እንመለከታለን። ዘፍጥረት ላይ ሄደን ስንመለከት የሚያስገርም ቃል አለ እና ዘፍጥረት ምዕራፍ 1 ላይ እንደዚህ የሚል ቃል አለ እና ቁጥር 11 ላይ እንደዚህ ይላል። እግዚአብሔርም ምድር ዘርን የሚሰጥ ሳርና ቡቃያን በምድርም ላይ እንደ ወገኑ ዘሩ ያለበትን ፍሬ የሚያፈራ ዛፍን ታብቅላለ፣ እንዲሁም ሆነ ይላል። ምን አደረገ እግዚአብሔር? ምድር ዘርን የሚሰጥ ሳር ቡቃያንና በምድርም ላይ እንደ ወገኑ ዘር ያለበትን ፍሬ ምን ያለበትን? ዘር ያለበትን ፍሬ። አሁን የሚበቅል ፍሬ አለ። ሲበቅል ግን ውስጡ ምን አለ ማለት ነው? ዘር። ምክንያቱም ያ ዘር ከሌለ አይባዛም፣ አይቀጥልም። ዘር የሌለው ነገር ይቆማል። ዘር ያለው ነገር ይቀጥላል። ህይወት ያለው ነገር ሁሉ ዘር አለበት። ከዚህ አልፎ አታክልት፣ እጽዋት፣ እነዚህ ሁሉ ፍሬን የሚሰጡ ነገር ሁሉ ምን አለባቸው? ዘር አለባቸው። ህይወት ያለው ነገር ሁሉ ዘር አለበት። የእግዚአብሔር ፐርፐዝና ዓላማ ያ ዘር ምን እንዲሆን ነው? እንዲባዛ ነው። ዘሩ ፍሬን እንዲሰጥ ነው። መጽሐፍ ቅዱስ ምዕራፍ 1 ቁጥር 21 ላይ እንደዚህ የሚል አለ። እግዚአብሔርም ታላላቆች አንበሪዎችን ውሃይቱ እንደ ወገኑ ያስገኘቻቸውንም ተንቀሳቃሾችን ሕያዋን ፍጥረታት ሁሉ እንደ ወገኑ የሚበሩትንም ወፎች ፈጠረ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙም፣ የባህርን ውሃ ሙላት፣ ብዙ ተባዙ። በዛ እንዲባዙ እንዲበዙ እግዚአብሔር በእነሱ ውስጥ ምንድነው ያስቀመጠው? ዘር። ዘር በእነሱ ውስጥ ስለነበረ ከዛ ዘር የተነሳ እንዲባዙ እንዲበዙ አደረጋቸው። ትእዛዝ ነው። ከእግዚአብሔር የወጣ ቃል ነው። ትእዛዝ ነው።
ወደ ሰው ስንመጣ ምዕራፍ 1 ቁጥር 9 እንደዚህ የሚል ቃል አለ። 27 እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርንም ሙላት፣ ግዟትም፣ የባህር ዓሦችና የሰማይ ወፎች፣ ምድር ላይ የሚንቀሳቀሱን ሁሉ ግዟቸው። እግዚአብሔር ሰውን በአምሳሉ ፈጠረ፣ ወንድና ሴት አድርጎ ፈጠረ፣ በወንድም በሴት ውስጥ ዘር አስቀመጠ። ከዚያ በኋላ እግዚአብሔር ምን አደረጋቸው? ባረካቸው። የበረከታቸው ሲባርካቸው እንዴት እንዲባረኩን የባረካቸው። እዚህ ቦታ ላይ እንዲህም አላቸው ብዙ ተባዙ። መብዛት መባዛት የእግዚአብሔር የበረከት ስጦታ ነው። እግዚአብሔር ሲባርከን፣ እግዚአብሔር ሊባርከን ሲፈልግ ወይም በረከቱን የሚገልጽበት ምክንያት አንዱ ጥቂቱን ነገር እግዚአብሔር ሲያበዛው። እግዚአብሔር ጥቂቱን ነገር ያላችሁን ነገር ይባርክላችሁ፣ ያብዛው። አሜን። እግዚአብሔር በቃ አለ፣ በእናንተ ውስጥ ዘር አለ። እንዲበዙ የሚያደርጋቸው ትልቁ ፓወር በእነሱ ውስጥ ዘር ስላለ ነው። ይሄ የተፈጥሮ ሕግ ነው፣ የእግዚአብሔር ስጦታ ነው። ሳይንስ በዚህ ዘመን ይህንን ነው ሊያዛባ የሚፈልገው። ይሄ ነገር በተዛባ ቁጥር ችግር ይፈጠራል፣ ይበላሻል። ብዙ ነገር ከእግዚአብሔር ሐሳብ የሚወጣው ነገር ከተፈጥሮ ውጭ ስለሚሆን፣ ከተፈጥሮ ውጭ የሚሆነው ነገር ሁሉ ከእግዚአብሔር ሕግ በተቃራኒ ስለሆነ ከርስ አለበት፣ ሞት አለበት፣ ጥፋት አለበት፣ ኪሳራ አለበት። ቁጥር 29 ላይ እንደዚህ ይላል፣ እግዚአብሔርም አለ እነሆ መብል ይሆናቸው ዘንድ በምድር ፊት ሁሉ ዘሩ በእርሱ ያለውን አመልማል ሁሉ የዛፉን ፍሬ የሚያፈራውን ዘር ያለውንም ዛፍ ሰጠዋቸው። እዚህ ቦታ ላይ በጣም የበራልኝ እግዚአብሔር ሕይወት ያለውን ነገር ሁሉ በሱ ውስጥ ዘር አስቀምጧል። አዋፋትን ሁሉ በእነሱ ዘር አስቀምጦ እንዲባዙ አድርጓል። ሕይወት ያለውን ነገር በጠቅላላ። ከዚያ ባሻገር ደግሞ አዋፋት ብቻ አይደሉም፣ አጽዋትን ሁሉ በእነሱ ዘር አስቀምጦ እንዲባዙ አደረገ። ይሄ ሕግ ነው፣ ተፈጥሯዊ ሕግ ነው። እንዲባዙ የሚያደርጋቸው ዘሩ በውስጣቸው ስላለ ነው። እግዚአብሔር ደግሞ ለሰው ልጆች ሰው ልጅን ከፈጠረ በኋላ እነሆ መብል የሆናችሁ ዘንድ በምድር ፊት ሁሉ ያለ ዘሩ በእርሱ ያለውን አመልማል ሁሉ የዛፉን ፍሬ የሚያፈራውን ዘር ያለውን ዛፍ ሁሉ ሰጠዋችሁ። ዘር ሰጠዋችሁ። ዘር ያለበትን ነገር ሰጠዋችሁ። አይገርምም? ዘርን የሚሰጥ ማን ነው? እግዚአብሔር ነው። ሰውን ፈጠረ። እግዚአብሔር ሁለት አይነት ዘር አለ። መንፈሳዊ ዘር አለ፣ ምድራዊ ዘር አለ። ሌላው ዘር ደግሞ በመንፈሳዊ ውስጥ ኋላ እንመለከተዋለን። በስጋ የሚገለጥ ዘር አለ፣ በመንፈስ የሚገለጥ ዘር አለ። የዘር ሁሉ መጀመሪያ በፍጥረት ዓለም የዘር ሁሉ መጀመሪያ ቃል ነው። እግዚአብሔር ሰማይና ምድርን በቃሉን የፈጠረ በውስጡ ያሉትን ሁሉ ይሁን 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 በሚለው ከእግዚአብሔር በሚወጣው ቃል ፍጥረት ሁሉ ተፈጠረ። ዘር ያለው ነገር ሁሉ የተፈጠረው በዚህ ቃል ነው። የቃሉ ኃይል ነው የሰውን ልጅ መጀመሪያ የፈጠረው። የቃሉ ኃይል ነው ፍጥረታትን ሁሉ ሕይወት ያላቸውን ነገር ሁሉ የፈጠረው። ያ የቃሉ ኃይል ነው። ያ ቃል ኃይሉ ምን አለው? ዘር አለበት። ኢምፓወር ያደርጋል። እግዚአብሔር ሲናገር ሲፈጥር በዚያ ውስጥ ምንድነው? የቃሉ ምሳሌ በዛ ውስጥ ምን አለ? ዘር እንዲቀመጥ አድርጓል። ስለዚህ ነው መጽሐፍ ቅዱስ ላይ ብዙ ስንመለከት መንፈሳዊ ነገር ከፍጥረታዊ ነገር ጋር እያመሳሰለ የፍጥረታዊ ዘርና ማጨድ ተግባር ወይም በዘር ውስጥ ስላለው ኃይል ከመንፈሳዊ ጋር ያያይዘዋል።
መጽሐፍ ቅዱስ ላይ ሄደን ስንመለከት ማርቆስ ምዕራፍ 4 ላይ፣ ማቴዎስ ምዕራፍ 13 ላይ፣ እንዲሁ ሉቃስ ምዕራፍ 8 ላይ ጌታ ኢየሱስ ክርስቶስ ነግራቸው ዘሪ ሊዘራ ወጣ ይላል። ዘሩን ሲዘራ አንደኛው በመንገድ ዳር ወደቀ ይላል። ወፎች ምን አድርገው አዩትና ወሰዱት። በሌላው ስፍራ ደግሞ ተረግጦ ጠፋ፣ ሞተ፣ ወይም ደግሞ ወፎች በሉት። ለምንድን ነው ይባል? ደረቅ መሬት ላይ ነው ሚታይ ነው። ሁለተኛው ዘር ደግሞ ምን ላይ ወደቀ ይላል? ዘሪው እኮ ነው ሊዘራ ወጥቶ ነው፣ ሲዘራ እኮ ነው። ሁለተኛው ደግሞ ጭንጫ መሬት ላይ፣ አንደኛው ደግሞ አለት ይለዋል። ጭንጫ መሬት ላይ ለጥቂት ጊዜ ብቅ አለና ወዲያው ሞተ። ለምን? ስር ስለሌለው አያመችም። ምኑ? መሬቱ አያመችም። ስለዚህ ወዲያው ደረቀ ይላል። ሶስተኛው ፍሬ ደግሞ ምን ላይ ወደቀ ይላል? በእሾክ መካከል ወደቀ ይላል። በእሾክ መካከል የወደቀው ወጣ፣ አደገ። ነገር ግን እሾኩ ምን አደረገው? አነቀው። ስላነቀው ምን ማድረግ አልቻለም? ፍሬ ማፍራት አልቻለም። አራተኛው ደግሞ መልካም መሬት ላይ ወደቀ ይላል። መልካም መሬት ላይ በወደቀ ጊዜ ከዚያ በኋላ ፍሬን አፈራ ይላል። አንዱ 30፣ አንዱ 60፣ አንዱ 100 አፈራ ይላል። ይህ አሁን መንፈሳዊ ምሳሌ ከምድራዊ ነገር ጋር ከተፈጥሯዊ ነገር ጋር እያመሳሰለ ነው የሚናገረው። ስለዚህ ዘሩ ምንድነው አለ? ቃል ነው አለ። ምን አይነት ቃል ነው? የእግዚአብሔር ቃል ነው ይላል። ይሄ እግዚአብሔር ቃል አንዳንዶቹ ደግሞ ወዲያው ሰምተው ወዲያው ሰይጣን ከልባቸው የሚወስደው ነው በመንገድ ላይ ወደቀው። ሌላው ደግሞ በምን ላይ? በጭንጫ ድንጋይ ላይ የወደቀ ነው። ወዲያው በደስታ ይሰማዋል፣ ደስ ይለዋል። ነገር ግን ስር መስደት አይችልም፣ አቅም የለውም። በዚህ ነገር ፈተና ይፈተናል፣ ከዚያ በኋላ ይደርቃል። ሶስተኛው በእሾክ መካከል ነው። ይህን ቃሉን የሚሰማ ቃሉን ሰምቶ የሚቀበል ለተወሰነ ጊዜ የሚሄድ በቃሉ የሚሄድ የሚኖር ነገር ግን ፍሬ እንዳያፈራ የዚች ምድር ምኞት፣ የስጋ ምኞት፣ ባለጸግነት፣ የተለያዩ ነገር ፍሬ እንዳያፈራ ያንቁታል። ጌታ ኢየሱስ ክርስቶስ ነው። ለዚህ ነው እኔ ፍሬ እንድታፈሩ ፍሬያችሁም እንዲበዛ ስለዚህ ምን አድርጓችሁ ሾምኳችሁ። እኔ ሾምኩት እናንተን የጠራሁበት እናንተ ፍሬ እንድታፈሩ ነው። ለምን? በእናንተ ውስጥ ዘር ተቀምጧል። የተቀመጠው ዘር ምንድነው? የእግዚአብሔር ቃል ነው። ይሄ የለወጠን፣ ይሄ ወደ ደህንነት ያመጣን፣ ይሄ ወደ ፈውስ ያመጣን፣ ወደ እውቀት ያመጣን የማን ቃል ነው? የእግዚአብሔር ቃል ነው። ይሄ ቃል በእኛ ውስጥ አለ። ይሄ ቃል ነው ዳግም የተወለዳችሁት ከሚጠፋ ዘር አይደለም። እንድትወለዱ ዳግም ያደረጋችሁ የሚጠፋው ሳይሆን የማይጠፋው ዘር ነው። ያ የማይጠፋው ዘር በእናንተ ውስጥ ስላለ ዳግም እንድትወለዱ አደረጋችሁ። ዳግም ተወልዳችኋል። እንዴት? ከማይጠፋ ዘር። ያ የማይጠፋ ዘር የእግዚአብሔር ቃል ነው። በእግዚአብሔር መንፈስ ውስጥ ያለ የእግዚአብሔር ቃል ዳግም እንድንወለድ አድርጎናል። ይሄ ቃል ኃይል አለው። ምን? የሞተን ሕያው ለማድረግ። ይሄ ቃል የመለወጥ ጉልበት አለው። ጠንካራ የሆነውን የመስበር። ይሄ ቃል ከባድ የሆነውን ነገር የማፍረስ አይለው። እግዚአብሔር ስንት ጊዜ ተናገረ ይላል? አንድ ጊዜ ተናገረ በቃሉ። እኔም ይሄን ሰማሁ። ኃይል የማን ነው? የእግዚአብሔር ነው። በቃ አንድ ጊዜ ሲናገር በቃ ኃይል አለው። ካፌ የሚወጣው ቃል በከንቱ አይመለስም ይላል። በረዶ ከሰማይ እንደሚወርድ ምድርንም እንደሚያረሰርሳት ለዘሪ ዘርን እንደሚሰጥ ለበላተኛ ምግብን እንደሚሰጥ እንዲሁ ነው ይላል ኢሳይያስ 55 ላይ። ምኑ ነው? የእግዚአብሔር ቃል። ከአፍ የሚወጣው ቃል ምን ያደርጋል? ያረሰርሳል ምድርን። ከዚያ በኋላ ምን ያደርጋል? በቃ ዘርን ያበቅላል። ከዛ ለሚዘሩ ዘርን ይሰጣል። ለሚበሉት ደግሞ ምግብ ይሆንላቸዋል፣ ያፈራል። ኃይል አለው። ዘር ኃይል አለው። ትልቁ ኃይል የእግዚአብሔር ቃል ነው። የተሰጠን ለኛ ለእኔና ለእናንተ የእግዚአብሔር ቃል ነው። ይሄ ዘር ውስጣችን መጀመሪያ ይለውጠዋል፣ ይቀይረዋል። መቼ? ስንፈቅድ።
የእግዚአብሔር ቃል የሚፈልገውን ዘሩ በወጣ ጊዜ ምድር ላይ ዝም ብሎ የወደቀው ሜዳ ላይ መንገድ ላይ የወደደው ጭንጫ መሬት ላይ የወደቀው አለት ላይ የወደቀው እሾክ መካከል እነዚህ ሁሉ ፍሬ ሊያፈሩ አልቻሉም። ሆልድ ሆነዋል። መልካም መሬት ላይ ለምንድን ነው መልካም መሬት ላይ የተዘራው ዘር ፍሬ ሊያፈራ ቻለ? መልካም ስለሆነ፣ ሬዲ ስለሆነ፣ ስለተዘጋጀ። ስለዚህ የእግዚአብሔር ቃል የሚዘራው በልባችን ላይ ይዘራል። ልባችን የተዘጋጀ ከሆነ I can assure you ለውጥ ያመጣል። ወደ ንስሐ ያመጣናል። ወደ ፈውስ ያመጣል። ኃይል አለው። ዘር ኃይል አለው። ትልቁ ዘር የእግዚአብሔር ቃል። ሃሌሉያ አሜን። እግዚአብሔር ለእያንዳንዳችን ዛሬ የእግዚአብሔር ቃል እኮ በቂ ነው። ሊለውጠን በቂ ነው። ሊፈውሰን በቂ ነው። ለምን? ኃይል አለው። ዘር ነው፣ የሰው አይደለም፣ ከሱ የሚወጣ። እግዚአብሔር የተመሰገነ ይሁን። ስለዚህ ዘር ነው መጽሐፍ ቅዱስ በተለያየ አይነት መንገድ የሚያስተምረን። there is principle አለው። ዘር ፕሪንሲፕል አለው። እነሱም ፕሪንሲፕሎች ቶሎ ለመናገር ሞክራለሁ እና የመጀመሪያው ስለ ዘር መዝራትና ማጨድ ይሄ ናቹራል the law of the natural በዚህ ምድር ላይ ናቹራል የሆነ ህግ ነው። ምን አለ? መዝራት ካለ ምን ማለት አለ? ማጨድ አለ። በቃ ይሄ የተፈጥሮ ህግ ነው። ምሳሌ እንዲሆን በአራት አይነት የዘር አይነቶችን ላመጣ አስቤ ነበረ። ሻፔጅ አላገኘውም እና የተለያዩ ዘር ቢኖሩ ያ ዘር እንዲበቅል ዘሩ ምን ማለት አለበት? መዘራት አለበት። ስለዚህ ማንኛውም ዘር በተፈጥሮ ባይ ዲፎልት የተዘራ ዘር ይበቅላል። በጣም የሚገርመው ይሄ ዘር መንፈሳዊም ዘር ፍጥረታዊም ዘር እንዲሁ ይበቅላል። ወደድንም ጠላንም እኛ የፈጠርነው ሳይሆን በተፈጥሮ እግዚአብሔር በተፈጥሮ ህግ እንዲሆን ያደረገው ነው። ዘፍጥረት 8 ላይ ሄደን ማየት እንችላለን። ዘፍጥረት ምዕራፍ 1 ቁጥር 12 ላይ ማየት እንችላለን። ስለዚህ እግዚአብሔር ይህንን መዝራትና የማጨድን ህግ እግዚአብሔር ሰጥቶ፣ ስለዚህ ከዚህ የተነሳ በቃ የማይቀር ነው። በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አይቋረጡም ይላል። አሁን ይሄ የተፈጥሮ ህግ አይቋረጥም። በቃ አይቋረጥም። ህግ ነው። መዝራት ካለ ምን አለ? ማጨድ አለ። ሁለተኛው ህግ እግዚአብሔር ያስቀመጠው፣ እግዚአብሔር ሊባርከን ስለፈለገ የመዝራትና የማጨድን ህግ ለኛ ሰጠን። ህጉ መኖሩ አይደለም የተሰጠው ለማን ነው? ለኔና ለናንተ። ምንን? የመዝራትና የማጨድን ህግ ለኛ ሰጠን። እግዚአብሔርን ባረካቸው እንዲህም አላቸው፣ ብዙ ተባዙ ምድርን ሙሉ። ስለዚህ እግዚአብሔር ባረካቸው እንዲበዙ እንዲባዙ። ስለዚህ እንዲባዙ የሚያደርጋቸውን ማድረግ አለባቸው። ከዚያ የተነሳ ምን ይሆናሉ? ይባዛሉ። ስለዚህ ይህንን ህግ ለሰው ልጆች ነው የሰጠው፣ ለኛ ነው የሰጠው። ለምን? ሊባርከን ስለፈለገ። ስለዚህ ቁጥር 27 ላይ 27 ላይ ምዕራፍ 1 ዘፍጥረት እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔርም ፈጠረው፣ ወንድና ሴት አድርጎ ፈጠረው። እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርን ሙላት፣ የባሕርን ዓሦችና የሰማያዊ ወፎች በምድር የሚንቀሳቀሱን ሁሉ ግዙአቸው። እግዚአብሔርም አለ፣ እነሆ መብል ይሆናቸው ዘንድ በምድር ፊት ሁሉ ዘሩ በእርሱ ያለውን ሐመልማል ሁሉ፣ ዛፍን ፍሬ የሚያፈራውን ዘር ያለውን ዛፍ ሰጠዋችሁ። ሰጠው። ዘር ያለውን ነገር ሰጠዋችሁ። ምን እንድታደርጉ? እንድትዘሩ። ከዘራችሁ ምን አለ? መሰብሰብ አለ። ስለዚህ የመዝራትን ህግ እግዚአብሔር ለሰው ልጅ የሰጠው ሊባርከን ስለፈለገ ነው። በመንፈሳዊም በፍጥረታዊም በምድራዊም በየትኛውም መንገድ ይሄ የመዝራት ህግ የሚያመጣ ውጤት እግዚአብሔር የሰጠን ሊባርከን ስለፈለገ ነው። ስለዚህ ካልዘራን ምን አንሆንም? አናጭድም። ስለዚህ እንደሚገባ አንባረክም።
የበረከቱን ምንጭና ሚስጥር ነው እግዚአብሔር አሳልፎ የሰጠን ለእኔና ለእናንተ። ስለዚህ እኔ ባርካችኋለሁ፣ በረከቴ አይጓደልም፣ ክረምት በካም አይጓደልም። ነገር ግን በረከቴ በእናንተ እንዲሆን እኔ እሰጣችኋለሁ። ምን? የምትዘሩትን እሰጣችኋለሁ። የሚገርመው ነገር የምንዘራውን እንኳን የሚሰጠን ማን ነው? እግዚአብሔር ራሱ ነው። ይሄንን ዝሩ ብሎ የሚሰጠን ለምንድን ነው? ዓላማው ሊባርከን። እስቲ ሊባርከን ነው በሉ። መዝራት የሆነ ግዳጅና የሆነ አስገዳጅ የሆነ ነገር እንዲህ ካለው እንዲህ ትሆናለህ የሚባልበት ጉዳይ አይደለም። መዝራት እግዚአብሔር ለእኔና ለእናንተ ስለወደደን እንድንባረክ አክሰሱን ነው የሰጠን። በቃ እኔ እባርካችኋለሁ፣ እንድባርካችሁ ግን ዘርን ዝሩ። ሶስተኛ የምንሰበስበው ወይም የምናጭደው በዘራነው መጠን ነው። ይሄ የመዝራት ህግ በጣም ነው የሚገርመው። ሰው የሚሰበስበው በዘራው መጠን ነው። ገላትያ 6:7 ላይ ሰው የሚዘራውን ሁሉ ያንኑ ያጭዳል። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳልና፣ በመንፈስ ግን የሚዘራው ከመንፈስ የዘላለምን ህይወት ያጭዳልና። ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት ይላል። ሰው የሚሰበስበው የሚያጭደው በዘራው መጠን ነው። ለዚህ ነው ጥቂት የዘራ ጥቂት ያጭዳል፣ ብዙ የዘራ ብዙ ያጭዳል። በምንዘራው መጠን ነው። ሌላው ደግሞ በጣም የሚገርመው ይሄ የተፈጥሮ ህግ የዘራነውን ነው የምናጭደው፣ ያልዘራነውን አናጭድም። በጣም ይሄ ነገር ስፒሪቹዋሊ በመንፈስም ነው በስጋም ነው። ምሳሌ 11:18 የኃጥእ ሰው ምሳሌ ሐሰተኛ ነው። ጽድቅን የሚዘራ ግን የታመነ ዋጋ አለው። ጽድቅን የሚዘራ ምን አለው? የታመነ ዋጋ አለው። ኃጢአትን የሚዘራ መከራን ያጭዳል። ይሄ በመንፈስ ነው። ይሄ የሚሆነው በቃ ሰው የዘራው መንፈሳዊ ዘር ብዙ ነገር አለበት። አሁን ሰው በመንፈስ ፍቅርን መዝራት ይችላል፣ በጎነትን መዝራት ይችላል፣ ምህረትን መዝራት ይችላል፣ ቸርነትን መዝራት ይችላል። እነዚህ ሁሉ ዘር ናቸው። እግዚአብሔር የሰጠን በእኛ ውስጥ ያስቀመጠው ዳግም የተወለድነው ከማይጠፋ ዘር ስለሆነ ያ የማይጠፋ ዘር ይሄ ሁሉ አለበት። ስለዚህ እንድንዘራ ይህንን ያደርገናል። ስለዚህ ይህንን በዘራን ቁጥር ይህንን እናጭዳለን። ገላትያ 5:22 ላይ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው። ይሄ ምንድነው? የመንፈስ ፍሬ። ፍሬና ዘር የሚለያይበት ነገር አለው። ዘር የሚዘራ ነው፣ ፍሬ የሚሰበሰብ ነው። ስለዚህ ሰው የሚዘራውን ያንን ይሰበስባል። በዘራ ነው ልክ ነው የምንሰበስበው። ማንኛውም ፍሬ የዘር ውጤት ነው። የትኛውም ፍሬ የዘር ውጤት ነው። ሌላው ሰው የሚያጭደው ወይም የሚሰበስበው በዘራው መጠን ነው። ጥቂት ዘር የሚዘራ ጥቂትን ነው የሚያጭደው። ብዙ ዘር የሚዘራ ብዙን ያጭዳል። ይሄ ፕሪንሲፕል ነው። 2 ቆሮንቶስ 9:6-9 ላይ በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከትም የሚዘራ በበረከት ያጭዳል። እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም። በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከትም የሚዘራ በበረከት ያጭዳል። እግዚአብሔር ሊባርከን ይፈልጋል። እግዚአብሔር አንዱ አጀንዳ እኔና እናንተን በመንፈስም በስጋም በሁሉ መባረክ ነው።
በረከት እውነተኛ በረከት መንፈሳዊ በረከት በእግዚአብሔር ዘንድ ነው። በምድርም እንድንባረክ የሚያደርገን እግዚአብሔር ነው። ግን የሚቀድመው መንፈሳዊ ነው። ጽድቁ ያለበት ነው። ጽድቁና መንግስቱን ፈልጉ፣ ሌላው ምን ይሆንላችኋል? አዎ ፈልጉት፣ እሱ ትልቁ እሱ ነው አለ። በመንፈሳዊ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ምን ይሁን? እግዚአብሔር የበረከት አምላክ ነው። እግዚአብሔር ደግሞ እንድንባረክ በእጃችን ዘርን አስቀምጧል። የምንሰበስበው በዘራነው መጠን ነው። ያልዘራነውን መቀበል አንችልም። ዘር ይዘራል። አምስተኛ ዘር ይዘራል፣ ፍሬ ግን ይሰበሰባል። ዘር ይዘራል። አው ዘር ይዘራል። በየትኛውም ፕሪንሲፕል ዘር ይዘራል። አንድ ነገር አፍርቶ ፍሬ ሲያወጣ በመንፈስም በስጋም ፍሬው የሚወጣው የተዘራ ዘር ስላለ ነው። ሁለተኛ ቆሮንቶስ 9:10 ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱም የምትዘሩትን ዘር ይሰጣችኋል ያበረክታላችሁማል። እንዴ ዘርን ለመብላት ለዘሪ ዘርን የሚሰጥ እርሱም የምትዘሩትን ዘር ይሰጣችኋል። ዘር አይበላም፣ ዘር ይዘራል። ዘር አይበላም። እንደው እግዚአብሔር ይርዳን። አሜን። ዘር አይበላም እና በጣም ዘር ስለሚበላ የሚገባው በረከት ከቤተ ክርስቲያንም ከኛም እንዲጓደል ሆኗል። ዘር ይዘራል። እግዚአብሔር ደግሞ እንድንዘራ ስፍራን አዘጋጅቷል። ዘርን መዝራት ብቻ አይደለም፣ መብል ይሆንልኝ ዘንድ አስራቴን እና መባውን ወዴት አስገቡልኝ ነው የሚለው? ወደ ጎተራ አስገቡ ይላል። በዚህ እኔን ፈትኑኝ፣ የሰማይን ደጅ ባልከፍትላችሁ እንዴት አድርጋችሁ ፈትኑኝ? ሰጣችሁ ምንን? አስራት እና መባ በኩራት። አስራት አይበላም፣ ዘር ነው። ዘር ነው፣ አስራት አይበላም ወገኖቼ፣ አይበላም። ዳግም የተወለድን የእግዚአብሔር ነገር ከገባን በእውነት ጌታን የምንወድ ከሆነ እግዚአብሔር ዘርን ነው በእጃችን የሰጠው፣ አስቀምጦ ነው በእጃችን ወገኖቼ። በእጃችን ላይ ዘርን እንኩ ዝሩ ብሎ መልካም አምላክ ስሙ ይባረክ። መዝራት እንድንችል እግዚአብሔር እድል ስለሰጠን። ኬንያ ያለው እጸልይ ነበር፣ እግዚአብሔር ሆይ እንደው አሜሪካ ሊሂድና 10% አይደለም ማገልገል እንድችል እግዚአብሔር ወዳኝ እያልኩኝ እጸልይ ነበረ። ምክንያቱም እዛ ምንም የገቢ ምንጭ የለም፣ ምንም ነገር የለም። እግዚአብሔር እዚህ አመጣኝ። ተበቀልኩኝ በመስጠት ሃሌሉያ አሜን። ተበቀልኩት፣ እጦትን ተበቀልኩት ሃሌሉያ አሜን። በቃ አስራት እንኳን የምሰጠው አልነበረኝም። ምንም አንድ 20 ሽሊንግ ትልቅ ነገር ነው የሚያደርገው። ከዛ 2 ሽሊንግ ምንም ማለት አይደለችም፣ ሽሊንግ ነው የኬንያን። በቃ እዚህ መጣው። በጣም በቃ ስሰጥ የሚሰጠኝ ደስታ እግዚአብሔርን እያመሰገንኩኝ፣ እግዚአብሔር ሆይ ከሰጠኝ መስጠት እንድችል ስለረዳኝ እግዚአብሔር እንዴት በጣም ነበር ማመሰግነው። ዘርን የሚሰጠን ማን ነው? ዘር አይበላም ወገኖች፣ አይበላም። እግዚአብሔር ከዚህ የተነሳ ሚልኪያስ ላይ ሲናገር ከመንገዴ ተላልፋችኋል፣ ወደ መንገዴ ተመለሱ፣ ወደ እኔ ተመለሱ። እንዴት ነው የምንመለስ ብትሉ፣ ጥያቄ ብትጠይቁኝ፣ አዎ በአስራትና በመባ በስጦታችሁ ተመለሱ። እንዴት? እናንተ እኔን ሰርቃችኋል። እንዴት ነው የሰረቅን ለምትሉት መልስ እኮ ነው እያብራራ። አዎ አስራትና በኩራትን
ባለመስጠት ወደ ራሳችሁ እየበላችሁ እስከዚህ እኔን ሰርቃችኋል ሲል ምንድነው ፖይንቱ? የማን የሆነውን ሰረቃችሁ? የእግዚአብሔር የሆነውን ሰረቃችሁ ይላል። እኔ ሰጠዋችሁ እንድትዘሩት እናንተ ግን ሰረቃችሁ ብሎ በቃ እንትን ይላችኋል፣ ቻሌንጅ ያደርጋችኋል። አንድ ነገር ልንገራችሁ፣ እግዚአብሔር አንድ ነገር ኮንቪክት ሲያደርገን ወይም ደግሞ ሲመክረን ወይም ሲገስጸን በዛ ውስጥ ፈውሱን ደግሞ አዘጋጅቶ ነው። አያችሁ፣ ጠላት የሆነ ጊልት ተሰምቶ ያ ጊልቲ መንፈስ ወደ ሌላ እንዲመራ ነው የሚያደርገን። እግዚአብሔር ግን ይህንን ነገር ሲያደርገን እዚያ ውስጥ መንገዱን ፈውሱን ያስቀምጠው ነው። ስለዚህ ምን እናድርግ? አስራትና በኩራቴን ወደ ጎተራ ያግቡ፣ እኔ ደግሞ የሰማይን ደጅ ምን አደርግላችኋለሁ? እንዲህ አድርጋችኋል ብሎ ሚተው አይደለም። ነገር ግን ተመለሱና እንዲህ አደርጋችኋለሁ፣ እንዲህ ባርካችኋለሁ የሚል ጌታ ስሙ ይባረክ። አያችሁ፣ ፍርድ ቤት ብትቀርቡ በሆነ ነገር አጥፍታችሁ እንዲህ ወንጀል ሰርተሃል፣ እንዲህ አጥፍተሃል፣ ተፈርዶብሃል፣ ሕግ ቅጣት ብትለምኑ ምላድ ኖ ታል ወይም ወደ እስር ቤት ትገባለህ። አለቀ። ምድራዊ ፍርድ እንደዛ ነው። አንድ ሰው የሆነ ነገር ቢሰርቅ ምንድን ነው የሚደረገው? እዚህ ቀጥታ አንከብክቦት እስር ቤት፣ ከዛ ፍርድ ቤት ይቆማል። እንዲህ አድርገዋልና 3 ወር 6 ወር። እግዚአብሔር ግን እንደዛ አይደለም። እንዲህ አድርጋችኋል፣ አጥፍታችኋል፣ ግን እንደገና ደግሞ የምትፈወሱበትን መንገድ እኔ አዘጋጅቻለሁ። ስሙ ይባረክ። ስለዚህ የእግዚአብሔርን ለማን በቃ ጌታ ኢየሱስ ጋር መጡና ሊፈትኑት እኮ ነው። ጌታ ኢየሱስ ክርስቶስን እንዲታሰር የሆነ ነገር እንዲሆንበት እና እነዚህ ፈሪሳውያን ወደሱ መጡና በቃል ሊያጠምዱት ፈለጉ። መምህር ሆይ አንተ ከእግዚአብሔር የተላክ እንዲሆን እናውቃለን። ለመሆኑ ለቄሳር ግብር መስጠት ተፈቅዷልን ብሎ አላቸው። ለምን እንደሆነ ገብቶታል፣ ጌታ ገብቶታል። ከዚያ በኋላ እስቲ ገንዘባችሁን አመጡ። ገንዘባቸውን ሲያመጡ ቄሳር በዚያን ጊዜ ጌታ ኢየሱስ ክርስቶስ በምድር በሚመላለስበት ጊዜ ቄሳር ንጉሥ ሆኖ የእስራኤልን የተወሰነውን ክፍል ይገዛል። ስለዚህ ፒክቸር አለ። ይሄ ማን ነው አላቸው። ምንድን ነው? ማን ነው? ቄሳር። የቄሳርን ለማን? ለቄሳር። ግን ደግሞ አለ በዚሁ መጠን ደግሞ የማን አለ? የእግዚአብሔር አለ። የእግዚአብሔርን ግን ለማን? አያችሁ፣ ብትሰጡም ለሌላ ብታደርጉ ምንም ነገር ብታውሉ የእግዚአብሔርን ግን ለማን መልሳችሁ? እዚህ በብሉይ ኪዳን ደግሞ ወደ እኔ አስራት ብሎ የማን ነው? የኔ። እዚህ ደግሞ ጌታ ኢየሱስ ክርስቶስ የእግዚአብሔርን እሱ የተነገራችሁትን ለእግዚአብሔር። ወገኖቼ ዘር አይበላም። የእግዚአብሔርን ለማን? ለእግዚአብሔር። እንደዛ ብናደርግ ለምንድን ነው የምናደርገው? የምናደርግበት ሪዝን አለ። እግዚአብሔር ምን ሊያደርገን ስለፈለገ? ሊባርከን ስለፈለገ፣ ሌላ ምንም አይደለም። በቃ እንባረክበት ዘንድ እኔ የእጆችን ስራ ምን አደርጋለሁ? አንተ ትሰራለህ። የእግዚአብሔርን ለእግዚአብሔር፣ የራስን ለራስህ ታደርጋለህ። በምትሰራው እኔ ምን አደርጋለሁ? እባርካለሁ። ነገር ግን ባታደርገው እኔ ተምችና ደጎበያ እልክብሃለሁ፣ ነቀጹን እልክብሃለሁ። መጽሐፍ ቅዱስ በጣም የሚገርመው ነገር ሴጣን ብዙ አይነት ሴጣን አለ። በመንፈስ የሚያስቸግር ሴጣን አለ። በሁኔታዎች የሚያስቸግር ሴጣን አለ። በማናደድ በተለያየ ነገር የሚመጣ ሴጣን አለ። የሚዋጋን ሴጣን አለ። እነዚህ አይነት ሴጣኖች ሁሉ ዲያብሎስን ተቃሙት። ከናንተ ምን ያደርጋል? በኢየሱስ ክርስቶስ ስም በመንፈስ ሆነን በመጸለይ እናባርራለን እንደዚህ አይነት ሴጣን። ማንኛውም እባብና ጊንጡን ትጫሙ ዘንድ በጠላት ኃይል ሁሉ ላይ ምን ሰጠዋቸው? ተሰጥቶናል። የማባረር በእኛ ላይ
ኃይል የለውም። አሜን በሉ። አዎ በቃ የለውም። በአንቺ ላይ የለውም። በአንቺ ላይ መሳሪያ ምን አይሆንም። በአንተም ላይ የተሰራ አይከናወንም። የጠላት መሳሪያ አይከናወንም። ሪዚስት እናደርጋለን፣ እንቃወማለን። ስልጣን ተሰጥቶናል፣ እናባርራለን፣ እናስወግዳለን፣ እናፈርሳለን። ሃሌሉያ! ይህን ስልጣን የሰጠን ጌታ ግን በፋይናንስ ላይ የሚመጣውን ሴጣን ጾም ጸሎት ብትወስድ 90 ጊዜ ብትጸልይ ያ ሴጣን አይሄድም። እንዴት ነው የሚሄደው? እነሆ አስራቴንና በኩሬት ወደ ጎተራ ያግቡ፣ እኔም ነቀዙን ምን አደርጋለሁ? እገስጻለሁ። እኔ ነኝ እሱን፣ እናንተ አይደላችሁም። አያችሁ፣ እኛ ምን ገስጸው አለ፣ እግዚአብሔር የሚገስጽልን አለ። ለእግዚአብሔር የመሆነውን በመስጠት እንገስጸዋል፣ እንዲገስጽ እናደርጋለን። እግዚአብሔር ይገስጸዋል። ስለዚህ ቢል አይበላብንም፣ ምትለፋውን ሌላ ነገር አይበላብህም። አንድ ወንድም አለ ነበረ፣ ከዚህ ሙቭ አድርጓል፣ ናሽቪል ነው ያለው እና እኛ ከስደት ከመጣም በኋላ በቃ በጣም ሁሉም ሰው ታማኝ ነው በአስራቱ። ጥቂት ነን ግን በጣም ታማኝ ነው ሁሉም ሰው። 5 ሳንቲም እኔ ከዚህ ቸርች ውስጥ አውቃለሁ እንትን ገንዘቡን አስራት ሲሰጥ ሳንቲም ሁሉ ሳይቀር ከምናምን ሳንቲም አሳጥቀር እንኳን የሚሰጥ ሰው አውቃለሁ። ስለ ታማኝነት እግዚአብሔር የተመሰገነ ይሁን። ይሄ ወንድም በሆነ ምክንያት አብረን እያገለገልን ነው እና ትንሽ የሆነ ምክንያት አኮረፈ፣ ተናዷል። እግዚአብሔርንም ተቀየመ። በቃ ትንሽ ተናደደ። ከዚያ በኋላ አንድ ቀን ሳምንት አስራት በሚሰጥበት ጊዜ አልሰጠም እና የሆነ ነገር ተናዷል እና 105 ብር ነበረ እንትኑን አስራቱን መስጠት የሚገባው፣ አልሰጠም። መንገድ ላይ እየሄደ ከእሑድ በኋላ ነው የሆነ ቀን እየሄደ መንገድ ላይ እየሄደ ልክ ሳያውቅ ቀይ ለምን አይጥስም? ከዚያ በኋላ እቺ ዊዊው የወቸ ልጅ እንዳለች ዊዊው የምትለው አቆመችው። ሰር አለ፣ ምን እንዳደረግ ታውቃለህ? ነው አለ። ቀይ ነው የጣስከው፣ ተጠንቅቀህ ንዳ ብሎ ሰጠው። ስንት ነው? 105 ብር ጽፎ ሰጠው። እሑድ ዕለት አመጣና ከዛ ምስክርነት አለኝ አለ። ምንድን ነው ስል እኔ አኮረፍኩኝና በቃ አሁን አስራቴን አልሰጥም ብዬ 105 ብር ነበር አለ። አልሰጥም ብዬ በቃ ተናድጄ ነበር አለ። መንገድ ላይ አለ እግዚአብሔር ላክ አለ። ራሱ ነው 105 ብር አስተፋኝ አለ። ስለዚህ አሁን እኛ የእግዚአብሔርን ለእግዚአብሔር ካልሰጠን የሚታዘዙ ነገሮች አሉ። ያ በጸሎት አይወገድም። ያ የሚወገደው በመስጠት ነው። እናፈርሰዋለን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ለምንድን ነው እችን እንዳረሱ ለምንድን ነው እንድናደርግ የሚፈልገው? ለምንድን ነው? እስቲ ንገሩኝ፣ እስቲ በሉልኝ ባካችሁ። ሊባርክ እኮ ነው፣ ሊባርከን በተነ። ያው ለችግረኛ ሰጠ፣ ጽድቆ በቃ ለዘላለም ይሆናል። በቃ ጻድቅ ሲራብ ዘሩም ይህን ስለምን ምን አላየውም። ለምን? ጻድቅ ሃሌሉያ። አንደኛው በህይወት መተግበር በክርስቶስ መሆኑ መዳኑ ህይወት ማግኘቱ። ሁለተኛ የጽድቁ ምልክት በቃ የተቀበለውን ለማን ታማኝ ሆኖ ዘርን ለእግዚአብሔር ይሰጣል። መዝራትና ማጭድ ጊዜንና ወቅትን ይጠይቃል። መዝራትና ማጨድ ጊዜንና ወቅትን ይጠይቃል። አሁን እዚህ ሀገር እስኖ በረዶ ሲጥል ዘር ይዘራሉ? አይዘሩም። ጊዜው አይደለም፣ ይጠብቃሉ። ልክ የስኖ ሲዝን ሲያልፍ መጀመሪያ ከመዝራታቸው በፊት ምን ያደርጋሉ? ያርሳሉ፣ መልካም መሬት እንዲሆን። ከዚያ በኋላ ይዘራሉ። ከዛ በኋላ ይንከባከቡታል፣ ፍሬ ያፈራል። ሲዝን አለ ሁሉ ነገር የሚሆን። በሲዝኑ ካላደረጉት ያልፋቸዋል።
በጣም የሚገርመው መዝራትና ማጨድ ሲዝን አለው። በሲዝን ውስጥ የምናደርገው ነገር በቃ እግዚአብሔር ምን ያደርገዋል? በዛው ሲባርካል። አሁን እኛ መስጠትን ስንመለከት ከመስጠት አንፃር አስራት አለ፣ በኩራት አለ፣ ስጦታ አለ። አስራት፣ መባ፣ በኩራት፣ ልዩ ስጦታ፣ ይሄ ሁሉ በእግዚአብሔር ቤት የምናደርገው እግዚአብሔር እንዲባርከን፣ ሁለተኛ ፍቃዱን ብትወዱኝ ምንን ጠብቁ ለመፈጸም ነው። አንድ እግዚአብሔር ሰው ሲያስተምር አስራት አለ የእግዚአብሔር ስለሆነ ይሰጣል አለ፣ ይከፈላል አለ። አሁን ግብር ፕሮፐርቲ ታክስ አለ እዚህ ከተማ። ወደድክም ጠላህም እንዴት ነው ምናምን መከራከር አልችልም፣ ይልኩብሃል። ግብር ትከፍላለህ ወደድክም ጠላህም። ያውም አንተ አይደለም እነሱ ናቸው ወስነው፣ ካልኩሌሽን አለው እሱም ወስነው በቃ ግብር ነውና አለ። ለምን ከፈልኩ እንዴት እከፍላለሁ አልችልም፣ ግብር ነው በቃ የተወሰነ ነገር ነው። ነገር ግን ስለሆነ ነገር እስቲ መዋጮ ይውጣ ከተባለ ግዴታ አይደለም፣ ወዶ ነው ሰው የሚሰጠው። ስለዚህ እንደዚሁ አስራት የሚከፈል ነው ለእግዚአብሔር። ሲከፈል ግን ዘር ሆኖ ነው የሚከፈለው። ልዩ ስጦታ ደግሞ በሚሆንበት ሰዓት የሚሰጥ በምን ይስጥ ይላል መጽሐፍ ቅዱስ? በልግስና ይስጥ። ያም ዘር ነው በብዙ እንድንባረክ። ምክንያቱም ብዙ በሰጠነው መጠን ብዙ መባረክ አለ። ይሄ ስፒሪቹዋል ፕሪንሲፕል ስለሆነ ነው የምናደርገው። ይኸው አንዳንዶች በዚህ ዘመን እንደሚያደርጉት እንዲስጥ እንዲህ ትሆናለህ፣ እንዲስጥ እንዲህ ሲሆንልህ። ኖ ኖ ኖ ኖ፣ እውነተኛ ዘር ነው። ካልሰራ አትባረክም። መስራት አለብህ፣ መዝራት አለብህ። እግዚአብሔር በሰራነው መጠን ነቀዙን ሁሉ እንዲገስጽልን እኛ ለእግዚአብሔር የሚገባውን እንሰጣለን። በመፍራት አይደለም፣ በማስፈራራት አይደለም። አንዳንዱ ዘር ወገኖቼ እኛ አስራት የሚያስፈልገውን ነገር ለእግዚአብሔር ስንሰጥ እግዚአብሔር መልቲፕላይ ነው የሚያደርገው። የዘር ባህሪ አንድ በቆሎ ከተዘራ አንድ በቆሎ ነው የሚያፈራው። አንድ በቆሎ ከተዘራ ማአት በቆሎ ነው የሚያወጣው። ዘር ምንጊዜ መልቲፕላይ ነው የሚሆነው። የሆነ ትንሽ ነገር የሆነ ነገር አድርጋችሁ ያንኑ አይደለም የምትጠብቁት። እግዚአብሔር ያበዛዋል። ሃሌሉያ አሜን በሉ እስቲ። አያችሁ፣ ያበዛዋል እግዚአብሔር። ደስ የሚለው ዘር እንደዛ ነው። መንፈሳዊ ዘር በምድርም ደግሞ እንድንሰጥ እግዚአብሔር ያዘዘው ዘር ስንዘራ መልቲፕላይ ያደርገዋል እግዚአብሔር። በገንዘብ ብቻ ስጠብ ነው። በፈውስ ይመጣል፣ በጥበቃው ይመጣል፣ በምህረት ይመጣል፣ ቀድሞ በመከለል ይመጣል፣ በጎደለ ነገር በመምላት ይመጣል፣ ያስቸገረውን ነገር በማንከባለል ይመጣል። ዘር ኃይል አለው። there is power ወገኖቼ፣ ዘር ኃይል አለው። የጌታ ለጌታ ይህ አዲስ ዓመት ጌታ እንደረዳን ይህ አዲስ ዓመት እውነተኛ ዘር የምንሰጥበት ዓመት ይሁንልን። የእግዚአብሔርን ለእግዚአብሔር የምንሰጥበት ዓመት ይሁንልን። ደግሞ ቃሉ ስላለ በዚህ ፈትኑኝ አለ። ወገኖቼ በ90% መኖር ካልቻልን በ100% መኖር አንችልም። 90% በረከት ካላስገኘልን 100% አያስገኝም፣ ለውጥ የለውም። ስለዚህ እግዚአብሔርን ፈትኑን እንዳለው አድርጉ እንዳለ በመስጠት አንደኛ ደስ እያለን። ለካስ መስጠት እኮ ወገኖቼ መስጠት ደስ የሚያሰኝበትን ምስጢር ልንገራችሁ። መስጠት ደስ የሚያሰኝበት አንዱ ምስጢሩ ምንድነው መሰላችሁ? የምትሰጡት ምን ስለሆነላችሁ ነው? ስለተሰጣችሁ። ሌላስ? ስላለን አይደለ? ዳዊት አለኝና እንደው እኔ ለእግዚአብሔር ቤት ይሄንን አድርጋለሁ፣ ስለዚህ ዛሬ ራሱን የሚቀድስ ማን ነው ያለው? አለኝና። አየህ፣ ስትሰጥ እግዚአብሔር ሰጥቶኛል። ሃሌሉያ።
ብለን ነው የምንሰጠው። በቃ እግዚአብሔር ይመስገን። መስጠት የማይችሉ እልፍ አሉ። እኛ እኮ ስለምንሰጠው ስለተሰጠን ነው። የተሰጠንን ስንሰጥ ዘር ስናመጣ እግዚአብሔር ይመስገን፣ እግዚአብሔር ስለሰጠን ነው። ጤና የሰጠ ማን ነው ወገኖቼ? ጉልበት የሰጠን ማን ነው? ኃይል የሰጠን ማን ነው? አቅም የሆነን ማን ነው? ዕውቀት የሰጠን ማን ነው? ኧረ በሉልኝ፣ ማን ነው? እግዚአብሔር ነው። እግዚአብሔር ነው እኮ ወገኖቼ፣ እግዚአብሔር ነው። ስለዚህ በመዝራትና በማጨድ ውስጥ ይሄ ሕግ አለ። መዝራትና ማጨድ ጊዜን ይጠይቃል። ምዕራፍ 5 ያዕቆብ 7 ላይ ገበሬው የፊተኛውና የኋለኛውን ዝናብ እስኪቀበል እሱን ይጠብቃል ይላል። ይጠብቃል። ዘር ዛሬ ተዘርቶ ነገ አይደርስም አይደለ? ታውቃላችሁ። 90% የገበሬ ምናምን ዛን የመጣ ነው እና ወይ 50-60% ልበለው፣ ብዙዎቻችሁ ቅር እንዳይላቸው። እኔ ከገጠር ስለመጣው ነው። እና ዘርቶ በሳምንት የሚጠብቅ የለም። ልጅ እያለው አንዴ ጓሮ የሆነ ነገር ተከልኩኝ። ምክንያቱም የሆነ ብርቱካን እና ኮክ የሆነ እኛ ዘመድ ቤት አለ እና እዛ ስንሄድ ጓራቸው እንትን አለ እና ኮክ አለ፣ ብርቱካን አለ፣ የሆነ ነገር አለ እና ገባውና ልጅ ነኝ እንዲያው በቃ በእኛም ጓሮ ይሄ ነገር ቢሆን፣ ከዛ ፍሬው ወሰድኩ። አልነገርኩም። ጓሮ ቀበርኩኝ። ከዛ ውሃ ጠጣው። በኔክስት ስቴት ሄጄ አያለሁ፣ ምንም ነገር የለም። እንደገና ውሃ ጠጣለሁ። በሚቀጥለው በቃ ሳምንት 2 ሳምንት ከዛ ጊቭ አፕ አደረግኩኝ። እና እኛ ወዲያው የሚሆን ነገር እንጠብቃለን። ግን የመዝራትና የማጨድ ፕሪንሲፕል ጊዜ ያስጠብቃል። ጊዜ ውስጥ ምን አለ? ትዕግስት አለ። በዚያ ውስጥ ምን አለ? ሲጸሎት አለ በለው። እየታገሰ በጸሎት እየታገሰ ይጠብቃል። ፍሬው ይመጣል። ግን እግዚአብሔር ይመስገን። ለምን? በለሱን የጠበቀ ሃሌሉያ አሜን። ስለዚህ ገበሬ ዝም ብሎ ዘርቶ ወዲያውኑ አይጠብቅም። ኖ የፊተኛውን የኋለኛውን ዝናብ ይጠብቃል። እንትኑን እንደዚህ አደራ። የአገር ቤትና የዚህ ይለያያል። እዚህ ማሽን ነው በአንዴ ሁሉንም የሚያደርገው። አገር ቤት ደቦ ይወጣል፣ መጎልጎል አለ፣ እንደገና ድጋሚ መቆፈር አለ፣ ከተዘራ በኋላ አረም መነቃቀል አለ፣ ብዙ ነገር አለ። ከዚያ በኋላ ነው ጊዜው ሲደርስ ማጨድ ይኖራል። አያችሁ፣ አንዳንዱ ነገር በቃ ተሰጥቶን የምንዘራው አለ። አንዳንዱ ደግሞ ከባድ የሚሆነው ነገር ስፒሪቹዋሊ ደግሞ በማልቀስ የምንዘራው ነገር አለ። አያችሁ፣ ዘራቸውን ሲዘሩ ምን እያደረጉ ነው ይላል መጽሐፍ ቅዱስ? እያለቀሱ። ግን በቃ እያለቀሱ ዘራቸውን ዘሩ። በቃ በማማጥ በትዕግስት በጣም አለ የሚዘራ ዘር አለ። ለወንድም ለእህት ሃሌሉያ፣ ለቤት ለባልንጀራ እና ለትውልድ እና የሚቃትት ዘር አለ። ሃሌሉያ፣ ዋጋ ያስከፍላል። እያለቀስክ ነው ዋጋ እየከፈልክ ብታደርገው። ግን አይካና ሽሩ ሃሌሉያ። ቀን ሲደርስ ደግሞ ሃሌሉያ በደስታ አሜን፣ በደስታ ማጨድ አለ አሜን። ሲሄዱ በለቅሶ ዘራቸውን ሲመለሱ ግን ጊዜ አለ። ሲመለሱ ግን ነዶአቸውን ሃሌሉያ አሜን። ዘመን አለ፣ ያፈራል። ሲዝን አለው፣ ዘመን አለው፣ ወቅት አለው። ትዕግስትን ይጠይቃል። በዚህ ቤተ ክርስቲያን የሆነውም አንዱ እሱ ነው። ወደፊትም የሚሆነው ይሄ ነው። እግዚአብሔር ስሙ ይባረክ። የመጨረሻ ፕሪንሲፕል ሐሳብ በዚህ ውስጥ ይሄ የመሞትና የመነሳት ፕሪንሲፕል እሱ ራሱ የመዝራትና የማጨድ ነው። አንድ ፍሬ ለምሳሌ ሲጣል ምን መሆን አለበት? ከመብቀሉ በፊት መበስበስ መሞት አለበት። ልክ ከዛ ውስጥ ነው እንደገና ህይወትን የሌለው ነገር በቃ ይወጣል፣ ይጀምራል፣ ማብቀት ይጀምራል። የሙታን ትንሣኤ እንደዚህ ነው።
በኃይል ይታጨዳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። የሚሰጥ መንፈስ ነው ይላል። ፕሪንሲፕል የሚሰራ ነው። ዛሬም ይሰራል። ይሄ የተፈጥሮ ሕግ ይሰራል። ጌታ ኢየሱስ ክርስቶስ በመሞቱ ከእግዚአብሔር የመጣ ዘር ሆኖ እኛን ሁሉ አፈራ። ስለ ሞተ ከሞት በመነሳቱ እኛን ሁሉ ሕይወት ሰጠን። ስሙ ይባረክ። የትንሣኤ የተካፋለውን በመጨረሻ ደግሞ እኛም አንድ ቀን ስጋዊ ማንነታችን ይሞታል። ስለዚህ መጽሐፍ ቅዱስ እንደሚናገረው ስንሞት አለ ቀኑ ሲደርስ አለ ይሄ የሚበሰብሰው የትኛውን ይለብሳል? የማይበሰብሰውን ይለብሳል። ስለዚህ ይነጠቃል። ከክርስቶስ ጋር ለዘላለም እንኖራለን። ስሙ ይባረክ። አሜን በሉ። ዘር አለ በእኛ ውስጥ አለ። የሚጠፋ ሳይሆን የማይጠፋው ዘር በእኛ ውስጥ ስላለ ያ ዘር ሕይወት ይዘራል ጊዜው በደረሰ ጊዜ። ስለዚህ ተስፋ እንደሌላቸው እንደ ሌሎች እንዳትሆኑ ይህንን አሳውቃቸዋለሁ ብሎ ጳውሎስ ይናገራል። ተስፋ እንደሌላቸው ሌሎች ተስፋ የላቸውም። እኛ ግን ተስፋ እንደ ሌሎች አይደለም እናዝን። እኛ ግን ተስፋ አለ። ምንድነው ተስፋ? ከላይ የሚመጣ አለ። ማን? ክርስቶስ ኢየሱስ ዛሬ በሕይወት ያለ ነው። ዳግም የተወለድ ነው። እኛ እንነጠቃለን። ይሄ የሚበሰብሰው የማይበሰብሰውን ይለብሳል። ሞታ በጌታ ሆነው የሞቱት ሁሉ በዚያን ጊዜ ይነሳሉ። ቀድሞ ያም እነሱ ይነሳሉ። አብረን እንነጠቃለን። ይሄ ደግሞ ታላቅ ተስፋ ነው። ለምን በሉ? በእኛ ውስጥ የተቀመጠ ዘር አለ። አሜን ሃሌሉያ። የማይጠፋ ዘር፣ የማይበሰብስ የማይሞት ዘር፣ ለዘላለም ያው የሚሆን ዘር በእኛ ውስጥ አለ። ስሙ ይባረክ። ይሄ የእግዚአብሔር ቃል ቀላል ነገር አይደለም። ኃይል አለው። እንደ ቤተ ክርስቲያን እንድንታዘዝ እግዚአብሔር ይርዳን። በመንፈስ ከመዝራት አትቆጠቡ። መልካምን ነገር ከመዝራት፣ በጎነትን ከመዝራት፣ ፍቅርን ከመዝራት፣ ይቅርታን ከመዝራት፣ ሰላምን ከመዝራት፣ በጎነትን ከመዝራት አንቆጥብ፣ እንዝራ። ወዲያው ባይሆንም ባናየውም እንሰበስባለን። መጽሐፍ ሲናገር ሰው የዘራውን ያንኑ ምን ያደርጋል? ያጭዳል። አንዳንዴ ወዲያው አታዩትም። እኔ ይህንን ሁሉ አድርጌ ለምንድን ነው የሚሆንብኝ የምንልበት ጊዜ አለ። እኔ ልንገራችሁ፣ ታገሱት። እናጭዳለን። በቤተ ክርስቲያን ደግሞ በስጋችን ደግሞ አልፈን ደግሞ እንድንባረክ እግዚአብሔር የሰጠንን ዘር አንብላው፣ እንዝራው። እድል ነው የሰጠን ወገኖቼ፣ እድል ነው። መቼ እንደምንሄድ አናውቅም። እድል ነው የተሰጠን። እዚህ የዘር መዝራት እድል ነው የተሰጠን። እግዚአብሔር ሰጥቶን መስጠት ትልቅ ነገር ነው። ስሙ ይባረክ። በዚያ ውስጥ ምን አለ ሲበሉልኝ? ምን አለ? በረከት አለ። ለምንድን ነው እንድንሰጥ እግዚአብሔር የሚፈልገው? ምን ሊያደርገን ስለፈለገ? ሊባርከን ስለፈለገ በቃ እንጂ ብሩም ወርቁም የማን ነው ይላል መጽሐፍ ቅዱስ። አንተ ብርና ወርቁን ታስባለህ? አንተ ራስህ አንቺ ራስሽ የማን ነሽ? እግዚአብሔር ነን። ስለሰጠን ነው የምንሰጠው። ከምንሰጠው በፊት ኦልሬዲ ተሰጥተናል። እኛ የሱ ነን። እንኳን ብርና ወርቁን። ጌታ ስሙ ይባረክ። ቆመን እንጸልያለን። እግዚአብሔር መልካም ነው። የሚያስጨንቅ አምላክ አይደለም። አሜን። ኢየሱስ ስሙ ይባረክ። የሰጠን ጌታ ስሙ ይባረክ። አዲስ ዓመት አዲስ ዘር በሚል ፕሪንሲፕል እናደርጋለን። ይሄ አዲስ ዓመት እንደገና ወደ እኔ ተመለሱ ስላለ ጌታ ወደ እሱ በሁሉ ነገር እንመለስ። በመንፈስ በእሱ እንመለስ። በአስራት በመባ ወደ እሱ እንመለስ። ስለዚህ ዛሬ ልዩ ስጦታ ጽፈን እንሰጣለን። ይሄ የሚሰራው ብዙ ነገር አይደለም። ገና እኛ ጌታ ተናግሮናል። ትልቅ ህንፃ እንገነባለን። አሜን በሉ። ወይ ከተማ መካከል እንገዛለን። አይቀርም፣ ጌታ ያደርገዋል። ኢየሱስ ጌታ ነው። እዚህ በጥቂት በመዝራት እንታመናለን። እግዚአብሔር ከባዱን ነገር ሰፊውን ነገር ያደርግልናል። እኛ እዚህ በቃ እዚህ እንታመነው። እዚህ በጥቂቱ በቃ በተሰጠን እንታመነው። እግዚአብሔር ትልቁን ነገር እሱ ያደርጋል። አሜን።
በቃ የሰማይን ደጆች ባልከፍትላችሁ። ሃሌሉያ አሜን። በቃ እግዚአብሔር በዚህ ሰርፕራይዝ ያደርገናል። አሜን። ትላልቅ ሰዎችን መጽሐፍ ቅዱስ ለዚህ እኮ ነው የሚናገረው። እኔ አንድ ጊዜ ሰማይና ምድርን የብስንም አናውጣለሁ ይላል። በአሕዛብ ዘንድ ያለውን ሁሉ ወደዚህ ቤት አመጣለሁ፣ ይሄንን ቤት በምን እሞላለሁ ይላል? በበረከት በክብር ይሞላለሁ። ሃሌሉያ። እግዚአብሔር ሰማይና ምድርን ያናውጣል፣ አሕዛብን ያናውጣል። ሳይወዱ በግዳቸው እንዲህ እንዲያደርጉ ያደርጋቸዋል። አሜን። ኢየሱስ ጌታ ነው። እኛ እዚህ ደግሞ በመታዘዝ በመንፈስ ሆነን እናድርግ። ወንድማችን ናቲ ከሮቤል ጋራ ቦርድ አባል ናቸው እነሱና እዚህ የሚሰራውን አሁን ሰዎች የመጀመሪያ 10,000 ብር የሚል አንድ ፕሮጀክት ይህን ነገር ደፍኖ ደልድሎ በጣም ለማስተካከል ውስጥ ያለውንም ትልቅ እንትን አለ፣ ትልቅ ግንብ አለ። ያንን ሁሉ አፈራርሶ ከዛ ውስጥ ያለውንም እንጨቶችን ሁሉ አውጥቶ ጭኖ አውጥቶ ከዛ በኋላ አፈር አምጥቶ ይህንን ለመሙላትና ሌብል ለማድረግ ይሄ ሙሉ በሙሉ ለማድረግ 10,000 ብር አሉን። ሌላ ሰው ደግሞ ኮንትራት አሁን እናቲ አናግሩ ብያቸዋለሁ፣ እያናገሩ ነው እና 5,500 ብለዋል እና 5,000 ብሎ ናቲ ጠይቋል። እስቲ መልሳለሁ ብሎ መልስ ከሰጠ ስለዚህ በ5,000 እናደርጋለን ማለት ነው። ሌብል ይሆናል። ከዚያ በኋላ እንጸልያለን። በራሱ ጊዜ እግዚአብሔር እዚሁ ትልቁን ቤተክርስቲያን ይሰጠናል ወይም ከተማ መሃል ይሰጠናል። እኛ እንጸልያለን። ብቻ እሱ ስለተናገረ ያደርገዋል። አሜን። እንታመነዋለን። ስሙ ይባረክ። ሃሌሉያ። የወሰን ሰዎች ጽፈን ወደዚህ መተን እንሰጣለን። እየጸለይን እንጨርሳለን። ጌታ ይባርካችሁ። አሁን መስጠት ያልቻላችሁ መስጠት የምትፈልጉ ስማችሁ ለታምራትየው ስጡና ይሄና ልሰጣለሁ ብላችሁ ብትነግሩት ለሚቀጥለው ማምጣት ትችላላችሁ። ጌታ ይባርካችሁ። ሃሌሉያ። 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 እስቲ ቆሙና ልባርካችሁ። እግዚአብሔር ሕዝቤን ይዤ በፊት እቀርባለሁ። በጌታ በኢየሱስ ክርስቶስ ስም አስባቸው። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ፣ ሰላሙን ያብዛላችሁ። እግዚአብሔር በዘር ይባርካችሁ፣ በስጋም በመንፈስም መንፈሳዊ ዘር እግዚአብሔር ይባርካችሁ። እግዚአብሔር ፍሬያማ ያድርጋችሁ፣ ያትረፍርፋችሁ። እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ያለውን ሁሉንም ማንኛውንም በረከት በሕይወታችሁ በመሙላት እግዚአብሔር ያስደምማችሁ። የእግዚአብሔር ክብር ያግኛችሁ፣ የእግዚአብሔር ጸጋ ያግኛችሁ፣ የእግዚአብሔር መንፈስ ይከተላችሁ። በእግዚአብሔር ሐሳብ ውስጥ የምትመላለሱ ሁኑ። ክፉ ወደ እናንተ እንዳይደርስ መልካም ነገር ሁሉ ወደ ሕይወታችሁ እንዲመጣ በኢየሱስ ስም በዚህ